መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ጠይቀኝ መታመሜን ነገራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ ፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ ተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤም ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አንዋሪው ስለ ኢትዮጵያ መናኝ መሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤም ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አንዋሪው ስለ ኢትዮጵያ መናኝ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም። ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ልቆ ችግር እሱ ነው። ጃኬት ድብት ደረብም ይታያል ውስጥ ያሳያልና ጸልዩልኝ። እኔ ኢትዮጵያ ህዝብ አንድ የሚማጸነው አንድ ላይ ኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት በእናንተ እንባ በእናንተ ምርቃት ነው እስከዚህ ያለውትና አሁንም እግዚአብሔር በዛ መንገድ ያቆመኛል ያስባል። ለድሃ የሚራራ ለድሃ የሚያዝን ድሃን የሚያበላ ብሔር ቀድሞ የማይታየው ድሃ እናት ሲያይ ዘሬ ቋንቋ የማይል ብትሆን በምድር ብቻ ሳይሆን በሰማይም ታተርፋለህ። መውጣት ያስፈልጋል። ለሰው የምናዝን የምንራራ የምንሰጥ የምናዝን ከሆን በብዙ መንገድ ይሳካልናል። እኔኮ መልኬ እኔኮ ቁጥሬ እኔኮ ሳይዜ እኔኮ ደሜ አትበል። ሰው ነህ፣ ከሌላው ሰው ጋር እኩል ነህ። ኢኳል ኦፖርቹኒቲ ካገኘ ከተከበርክ ባህል ካልተነካ ቋንቋ ካልተነካ በልጠ ለመታየት ሳይሆን እኩል ሆነ ለመኖር መቀበል አለብን። ማንነቶችን በፖለቲካም በሃይማኖትም በብሔርም ያሉ ማንነቶችን ሪኮግናይዝ አፕሪሺየት የሚያደርግ ስብዕና ያስፈልጋል። መቆም ያለብን ለብሔር
ብሔር ቀድሞ የማይታየው ድሃ እናት ሲያይ ዘሬ ቋንቋ የማይል ብትሆን በምድር ብቻ ሳይሆን በሰማይም ታተርፋለህ። መውጣት ያስፈልጋል። ለሰው የምናዝን የምንራራ የምንሰጥ የምናዝን ከሆን በብዙ መንገድ ይሳካልና እኔኮ መልኬ እኔኮ ቁጥሬ እኔኮ ሳይዜ እኔኮ ደሜ አትበል። ሰው ነህ፣ ከሌላው ሰው ጋር እኩል ነህ። ኢኳል ኦፖርቹኒቲ ካገኘ ከተከበርክ ባህል ካልተነካ ቋንቋ ካልተነካ በልጠ ለመታየት ሳይሆን እኩል ሆነ ለመኖር መቀበል አለብን። ማንነቶችን በፖለቲካም በሃይማኖትም በብሔርም ያሉ ማንነቶችን ሪኮግናይዝ አፕሪሼት የሚያደርግ ስብዕና ያስፈልጋል። መቆም ያለብን ለብሔር